አሉኝ። በቃ ወጥ ታሰሪያለሽ ነው በቃ ልጅቷ ማለት በቃ እንትን ብሏል። ኦኬ ስለተጎዳች በቃ በጣም አሳሳቢ ሁኔታ ላይ ነበርችና ያ የሷ ልጅ መውደቅ ያልተሳብኩት ታቦት የኔነታው ያስጨንቃል። በጣም እውነት በቃ መብቴ ድንዱ ማለት እስከምትመጣና ልጅቷን እስከምታይ ድረስ በጣም ከባድ ቻሌንጅ ነበረ። ግን እውነቱን ስለነገርኳት በቃ ለሴትዮዋ ያለች ምንድነው መጣ ሃይማኖት ምን እንደተፈጠረ እውነቱን ንገረኝ አለች። ኦኬ ከዛ እውነቱን ነገርኳት ሰላላውሽሻት እሷ ተረዳችሽ ምንም አላለችም። እና እንዳትዋሺ ደግሞ አንዳንዴ እንዳትዋሺ ብለው ሲናገሩ እውነቱን ተናገሩ ትልቅ ሪስክ ያስኬድ እንትን ይላል። ልክ ነሽ። ምን እያደረግሽ ነበር ስትለኝ እውነቱን ተናገርኳት። እንዴት እንደወደቀችም ንገሪ ስትለኝ ምክንያቱም ለሐኪሞቹም ያግዛል ያቺ ቃላት ነው ያለችኝ። እና የተፈጠረውን በሙሉ ነገርኳት። ያለ ስብራትም እኮ አይደለም ያ ይመስለኛል በቃ ልጅቷም ያው 2 አመት አይደል ያ ህፃንም ነች ብዙ አልጠነከረችም። አንዱ ከምናምን እግሯ በቃ ይሄ እንዳለ ታሽጎ ይሄ ተጠምጥሙ ሲፈታክ ቤት መጣ ነው በቃ በእንደዚህ አይነት ደረጃ እሱ በጣም ለኔ ቻሌንጅ ነበር። ኦኬ እና ያን ቀን በጣም ለኔ የመጨረሻ ያልኩት ደግሞ በስደት ሆናችሁ ሁላችሁም ታውቁታላችሁ በጣም የመጨረሻ ጊዜ ያልኩት ያስደነግጣል። ደንግጫለሁ ያን ጊዜ። ሌላ ጊዜ የኔ ታሪክ አያልቅምና እንደዚህ ባህር ቦታ ሄደን የወንድሟ ቤት ማለት ነው ባህር አላቸው የባህር ቦታ ውጪ ላይ ፎቅ ነው እና እዛ እየተጫወትን ሰዎቹ እንደዚህ ቡና እየጠጡ እኛ እየተጫወትን ነው እና አጫውቻቸዋለች እና ያቺኛዋ ይመስለኛል ትንሿ የመጨረሻ ትንሽ የነበረችዋ ወደ 1 አመት ከ6 ወር ምናምን ይሆናታል። ከዛ ያቺኛዋ ትልቋ ደግሞ 5 አመት እና 3 ልጆች እያጫወትኩ እያለሁ ያቺ 5 አመቷ እንደዚህ ግልብጣለች ውሃ ውስጥ ገባች ማለት ነው። ከዛ ያቺኛዋን ውጭ አውጥቼ ዋና አልችልም ነበር በሰዓቱ እሷን ለማውጣት ደቂቃ ውስጥ የገባሁበት ታይም ማለት ነው። የኔናታ ከዛ እሷን ወደ ላይ አድርጌ እኔ ወደ ውስጥ ሰማሁ የገባችው እዛ የመዳን ቤት ካያችሁ ብዙ ስዊሚንግ ያለበት ቦታ ከሆነ የትንሽ ልጅ አለ የመካከለኛ አለ የትላልቆች አለ 3 አይነት ነው ባንዱ የዋና ያለው ከፈል ተደርጎ ማለት ነው። እየተጫወተች የነበረው በእድሜዋ በራሷ ላይ ነው። ግን ወደዛኛው ወደ ትልቁ እንዴት እንደሄደች አላውቅም። ወደ ወንዶቹ መጣጣቢያ ማለት ነው ተገለበጠች። ከለካ እኔ ደግሞ አላወኩም። ለካ ወደ ውስጥ ስንጠት አለው እኔ ኦኬ ጥልቀት ወደ ውስጥ አለው ወደ ውስጥ ስንጠት አለው ገብቼ እሷን ወደ ላይ አረኳትና የምር እኔ ወደ ታች ገባሁ። ምክንያቱም ብዙ ኃላፊነት ስለተሰጠሽ እሷን አድነሽ ራሳችንን ለማጥፋት ነው ብዙ ጊዜ ነው። ልጁ መጥቶ ነው ያወጣን በነገራችን ላይ ሁለት እግዚአብሔር ይስጠው እንኳን አወጣሽ። ከዛ ነው እንዴት እንዳዩን ራሱ አላውቅም። ቡና እየጠጣሁ ከዛ ልጅቷን ወደ ላይ አድርጌ ማማ እያለች ነው መሰለኝ። ከዛ እሷማ ሴትዮዋ ወይኔ ነው የምትለው ምንም አላለች። ፈረክ ደንግጣለች። ከዛ እኔ ያ ታይም ራሱ ለኔ በጣም ትልቅ ቻሌንጅ ነው። ኦኬ እሺ አሁን እነዚህ ቻሌንጅ ብዙ ነገር አለ። ያው በአረብ ሀገር ስትኖሪ ያው በቃ በጣም ብዙ ቻሌንጆች ይገጥማሉ። ግን ከብዙ በጥቂቱ ነው አሁን የነገርሽኝ። እሺ ያ ቻሌንጅ አልፎ በቃ እግዚአብሔር ይመስገን አሁን ተስተካክያለሁ። አሁን የተሻለ ቦታ ነው ያለሁት። የተሻለ ነገር ገጥሞኛል እምትዩ አሁን ላይ ምን ላይ ትገኛለች ሃይማኖት? አሁን ላይ ያው መሰራበት ያው ከመዳን ቤት ወጥቻለሁ። ከራናዊም ሆኜ ሰርቻለሁ። ኦኬ ከራናዊ ደግሞ አሁን እግዚአብሔር ይመስገን የራሴ አይዲ ኖሮኝ በካምፓኒ እየሰራው ነው። ዋው ውስጥ እየሰራው ነው። ካምፓኒ ውስጥ ኩሽና ነው የምሰራው። ኦኬ ምግቦች ናቸው የአረብ ምግቦች ናቸው እና በጣም ጥሩ ነው። ቢያንስ መዳን ቤት የነበረው ጫጫታ የመዳም ጫጫታ እዚህ የለም። አሁን ያለሁበት ቦታ ላይ የለም። እሺ ኪችን ውስጥ አሁን አንቺ ሙሉ ምግብ ነው የምትሰሪው ማለት የካምፓኒ የምግብ ቤት ነው ወይስ? ካምፓኒ ምግብ ቤት ነው የራሱ ሼፍ አለው። ያው እኛ እሱ ያለን ነው ሪሲፒ ያለ በሪሲፒ ነው መሰለኝ። ኦኬ እሺ እና አሁን ላይ ደስተኛ ነሽ? አሁን ላይ በጣም ደስተኛ ነኝ። በጣም በቃ አሪፍ ነው። እዚህም በነገራችን ላይ ሪክስ አለ። እዚህም ኃላፊነት በደንብ ነው የምትወጪው። ምክንያቱም እዛ ጋር ምናልባት በጣም ትልቅ ኃላፊነት ይሆናል። እዚህ ጋር ደግሞ የገንዘብ ኃላፊነት አለ። በነገራችን ላይ ካምፓኒ ላይ የሚሰሩ ልጆች በተለይ ምግብ ነክ አንዳንድ ነገሮች የሆነች ከተሰጠሽ ሬሲፒ ላይ ትንሽ ወይ ከጨመርሽ ወይ ከጎድሽ ያ ነገር ከስተመር ጋር ከሄደ ያ ምግብ ባንቺ ነው። ኦኬ ያዘዙት ምግብ ያ ምግብ ባንቺ ነው እንትን ያ ምግብ ወይ አንቺ የሆነ ነገር በቃ ትንሿ ነገር ደግሞ እነሱ ጋር ትካበዳለች እና ያ ራሱ ጥንቃቄ ያስፈልገዋል። በተለይ ምግብ ላይ የሚሰሩ ልጆች ጥንቃቄ አለ። እኔ ከአንድም 2 ጊዜ ተቋርጦብኛል ደሞዝሽ ላይ። ደሞዝ ላይ። እሺ ሃይሚ በጣም ሳቂታ ነሽ ይላሉ ጓደኞችሽ።
እና ሁሉም ፈንድሻ ናት ይሉሻልና ሀይሚ የሳቋ ምንጭ ፈንድሻ የሆነችበት ምንጭ ምክንያቱ ምንድነው? እኔ ምክንያቴ ፈጣሪ ነው ማለት ፈጣሪ ሁሌም ደስተኛ ነኝ በህይወቴ። በቃ እኔ ራሴን ሳቀው ሲጀመር ሳቅ ነው ስቃል በጣም ነው የምስቀው። ሁለተኛ ግን በቃ ፈጣሪ ነው ሳቂታም እንደሆነ የሆነ የልብን ደስታ የሚሰጠው ፈጣሪ ነው እና ፈጣሪ በቃ ሁሌ ደስተኛ እንደሆን ያደርገኛል። እሺ ሃይማኖት ያው በስደት ስንኖር ብዙ ጊዜ ብዙ አላማዎች አሉን፣ ብዙ ሀሳቦች አሉን። ለነገ ተስፋ ይሄን አደርጋለሁ የምንለው ነገር አለ። ሃይማኖት አሁን የስኬት ጎዳና ላይ ናት ልንል እንችላለን? ሃይማኖት ምን ላይ ናት አሁን? ማለት በኢኮኖሚ ደረጃ ምን ላይ ናት ሃይማኖት አሁን ላይ? ውጤታማ ናት? የጉልበቷን ዋጋ የደከመችበትን አግኝታለች? እንዴት ናት ሃይማኖት? ኦኬ በጣም ጥሩ የጠየቅሽኝ። አዎ ማለት በጣም ደስ የሚል ሁኔታ ነው። እኔ አገኛለሁ እንደዚህ መቀየራለሁ ብዬ አላስብም ነበር እና በጣም በምፈልገው ሁኔታ ስኬታማ ነኝ። ሁሌ ሲጀምር ስኬታማ ነኝ ብዬ ነው የማስበው። እኔ የምፈልገው ነገር ሁሉ ነገር ይስተካከልልኛል። ብቻ እኔ ልጀምረው ነገሮች ሁሉ ተስተካክለው ነው የማገኘው። እግዚአብሔር ይመስገን። በጣም ደስ ይላል። አሁንም እንደው በቅርቡ ነው ቤት ሰርቼ ያስመረኩት። ዋው ሀገሬ ላይ እና አልጋምባ ቤት ሰርቼ አስመርቄያለሁ። አሁን ደግሞ ደብረ ብርሃን ላይ ቦታ ለመግዛት እቅድ ላይ ነኝ። አሁን በቅርቡ ደግሞ ቦታ ገዝቼ ሰርፕራይዝ አደርጋችኋለሁ። ደስ ይላል በጣም። የሰው ልጅ ሀሳቡ አያልቅም በነገራችን ላይ ማለት እኔ በቃ መጀመሪያ ቤት እንዲኖረኝ ነበር የፈለኩት። አሁን ደግሞ ቤት ሲኖረኝ ቦታ ማረኝ፣ ቦታም ገዛው። ቦታ ሲማረኝ አይ ይሄ እዛ በቃ ይሄማ ይቀመጥ ብዬ ሌላ ቦታ አሰብኩና ሌላ ሀገር አማረኝና አሁን ደግሞ ደብረ ብርሃን ላይ ቦታ ለመግዛት እቅድ አለኝ። በዚህ ባንድ ወር ውስጥ እግዚአብሔር ተፈቀደ እንደሚስተካከል ደግሞ ልቤ ያምናል፣ ይስተካከላል። እግዚአብሔር ይመስገን። እኛም ደግሞ ተስተካክሎልሽ ከደስታ ላይ ደስታ ተጨምሮልሽ ደግሞ በቪዲዮ መተሽ ደስታሽ እንድታበስሪን እንጠይቃለን። እሺ በጣም ለኔም ራሱ መጠበቅ ነው። በሌላ ቪዲዮ እመጣለሁ። እንደውም ጓደኞቼ ራሱ ሰብስቤ ፋኒ ያደረግን እንመጣለን። እሺ እና እኔ እዚህ ብሰራው ከብዙ አበሾች ጋር ነውና ያበሾች